ሰላም እንደምን ቆያችሁ ውድ አድማጮቻችን። ዛሬ ማምሻውን እጅግ አሳዛኝ መረጃ ተሰምቷል። የጆን ዳንኤል እና የጃኒ ጉዳይ ያልተጠበቀ ከፍ ያለ ደረጃ የደረሰ ይመስላል። ጆን ዳንኤል ማምሻውን በፖሊስ እንደተወሰደ የሚያሳዩ መረጃዎች እየወጡ ይገኛሉ። ሚዲያውን መረጃው ተቆጣጥሮታል። እጅግ በጣም ያሳዝናል። ጆን ዳንኤል ከሚኖርበት አፓርትመንት ትፈልጋለህ ተብሎ ዳግም ወደ እስር የገባ ሲሆን በፖሊሶችም ተወስዷል ተብሏል። ጆን ዳንኤል ከዚህ ቀደም 1 ዓመት ከ4 ወር እንደ ቀልድ ታስሮ በእስር አሳልፎ እንደመጣ የሚታወቅ ነው። ታዲያ ዳግም ወደ እስር ቤት የሚገባበት ጉዳይ የገጠመው ይመስላል። ጃኒ ጆን ዳንኤል ጥቃት ፈጽሞብኛል በሚል ክስ እንደመሰረተችበትና ማስረጃዎችን የሰዎች ማስረጃና የሰነድ ማስረጃዎችን እንዳቀረበችበት ነው የተሰማው። ታዲያ ፖሊስ ጆን ዳንኤልን ለማጣራት በሚል ከሚኖርበት አፓርትመንት ዛሬ ማምሻውን አፋፍሰው እንደወሰዱት በአካባቢ የሚገኙ ሰዎች ተንቀሳቃሽ ምስል ለቀዋል። እንዲሁም በሶሻል ሚዲያዎች የቅርብ ሰዎች መረጃ እያጋሩ ይገኛል። ጉዳዩ ከፍ ያለ ደረጃ ደርሷል። የጆን ዳንኤል አድናቂዎች ጃኒ ላይ ከፍተኛ ተቃውሞ እያቀረቡ ይገኛሉ። ጆን ዳንኤል ማስረጃ የሚያቀርብ ከሆነ ጃኒን እንዳልጎዳትና የተባለው ሁሉ ሐሰት እንደሆነ የሚያሳይ ማስረጃ የሚያቀርብ ከሆነ በነፃ ይወጣል። ካልሆነ ጃኒ የምትለው ነገር በእርግጥም እውነት ከሆነ ጆን ዳንኤልን ከ1 ዓመት የእስራት ጊዜ በላይ ሊያስቀጣው እንደሚችል የህግ ባለሙያዎች እየተናገሩ ይገኛሉ። ጆን ዳንኤል ጃኒ በማህበራዊ ትስስር የለቀቀቻቸው ምስሎች እውነትም ጃኒ ላይ ይህን ፈጽሞ ከሆነ ዳግም በእስር ለማሳለፍ የሚገደድ ይሆናል። ጃኒ የሄደችበት ርቀት ያልተጠበቀና ከበድ ያለ ሆኗል። ጃኒ የቲክቶክ አካውንቷን ማጣቷ፣ ስራዋ መቋረጡ በዚህ ልክ እንድትሄድ እንዳረጋት ብዙዎች ይጠረጥራሉ። የጆን ዳንኤል ጠባሶች፣ የጆን ዳንኤል ድብደባዎች ከቲክቶክ አካውንቷ መዘጋት በኋላ እንድታነሳቸው ሆነዋል። ይህም ታዲያ ለዚህ ሁሉ ያበቃት የቲክቶክ አካውንቱ መዘጋቱ ነው። ጆን ዳንኤል እርግጥ ነው አንድ ተራ ግለሰብ ይህንን አካውንት የማዘጋት አቅም የለውም። ነገር ግን እሱ ነው ብላ ጠላቷ ስላመነች በሱ ላይ ደምድማለች። ብዙዎች አዶናይ ምን አለ እያሉ ይገኛል። አዶናይ አሁንም ቢሆን ከጃኒ ጎን ነው፣ ድጋፉን ለጃኒ እየሰጠ ይገኛል። የጃኒ አካውንት እንዲመለስ ጥረት እያደረገ ይገኛል። ታዲያ ጆን ዳንኤል ዛሬ ሲታሰርም የአዶናይ እጅ አለበት እየተባለ ይገኛል። ምክንያቱም አዶናይ አሁንም ለጃኒ ድጋፉን አላቋረጠም፣ ከጃኒ ሳይድ ነው ያለው። ታዲያ አዶናይ ሰዎችን ስለሚያውቅ ጆን ዳንኤል ወደ እስር እንዲወርድ የሚችለውን እንዳደረገ ብዙዎች እየተናገሩ ይገኛሉ። ጆን ዳንኤል በሴቶች ላይ ጥቃት በማድረስ በሴቶች ጉዳይ የሚጠየቅ ይሆናል። የተባለው ሁሉ እውነት ከሆነ እጅግ የሚያሳዝን ነው የሚሆነው። ጃኒ ያለችው እውነት ከሆነ ጆን ዳንኤል በጃኒ ላይ ከፍተኛ ቅናት እንዳደረበትና ብሎም በአዶናይ ላይ ከፍተኛ ቅናት እንዳደረበትና የእሷን ሕይወት ለማመሰቃቀል ከስር ከወጣ በኋላ ሲሰራ እንደነበረ በግልጽ የሚያሳይ ይሆናል። ጆን ዳንኤል ጃኒን እንዳትለይኝ በማለት ከሚዲያ አጠፋሻለሁ በማለት በማስፈራራት በመቀጥቀጥ የጆን ዳንኤል ቤተሰቦች ሳይቀሩ ያውቃሉ የተባለው ይህን ድርጊቱን እውነት ፈጽሞት ከሆነ እጅግ አሳፋሪ ነው የሚሆነው። አዶናይ በበኩሉ ለጃኒ የሚችለውን ፍቅር ሰጥቷታል። ከሚገባት በላይ እንክብካቤና ፍቅር ሰጥቷታል። የፍቅር ሰው ነው። ጆን ዳንኤል ግን በሁለቱ ፍቅር ከፍተኛ ቁርሾ ውስጥ የገባ ይመስላል። በተለይ ጃኒ ለአዶናይ ስኬት ዋናው ቁልፍ መሆኗ፣ አዶናይ ጆን ዳንኤልን በልጦ መገኘቱ ጆን ዳንኤልን እንቅልፍ የነሳው ይመስላል። ታዲያ ጆን ዳንኤል ይህን ድርጊት አያደርገውም ተብሎ ለመከራከር ይከብዳል። ምናልባትም ሊያደርገው ይችላል። መንግስት እንዲሁም ፖሊስ ይህን ጉዳይ አጣርቶ የሚደርስበት ይሆናል። ጆን ዳንኤል መታሰሩ ግን እርግጥ ሆኗል። ታዲያ በቀጣይ ፖሊስ በዚህ ጉዳይ የሚሰጣቸው መግለጫዎች የሚጠበቁ ይሆናል። ምክንያቱም ጉዳዩ በሚዲያ እጅግ መነጋገሪያ የሆነና ሕዝብ ሊያውቀው የሚገባ ጉዳይ ስለሚሆን ፖሊስ በዚህ ላይ መግለጫ መስጠቱ የማይቀርና የሚጠበቅ ነው። ታዲያ በቀጣይ ፖሊስ ምን ይላል? ጆን ዳንኤል እውነት ይህን ፈጽሟል? ጃኒስ እስከ እስር የሄደችው ምን ያህል መረጃ ቢኖራት ነው የሚለውን ወደ እናንተ በስፋት የምናደርስ ይሆናል። ለአሁን ይዘንላችሁ የመጣነው ጉዳይ የጆን ዳንኤል እስር ነበር። በቀጣይ እስከምንገናኝ መልካም